ሰላም ሰላም፣ እንዴት ናችሁ? የፋሚሊ ቤተሰቦች፣ ዛሬ የምናየው የስምንት ክፍል ጥያቄዎችን በጋራ እናያለን። የዛሬው ጥያቄያችን ምንድን ነው? how we can evaluate algebraic expression የሚለው ነው የምናየው። እንዴት ነው የምንሰራው የሚለው በጋራ እናያለን። የመጀመሪያው ጥያቄ ምንድን ነው? 4x plus 2 z minus 4xy 4x is equals to 2, y is equals to 3 and z is equals to 4. ይሄ እንዴት ነው የምንሰራው? ቀጥታ እናያለን። የመጀመሪያው ምንድነው? 4x plus 2 አለ። ዘዳችን ስንት ነው? እዚህ ጋር z 4 ነው። ማይነስ 4 ኢንቱ x አችን ስንት ነው? 2 ኢንቱ ከዛ ዋያችን ስንት ነው? 3 ነው ማለት ነው። ከዛ ቀጥታውን እንሰራለን። ምንድነው የምናደርገው? 4x plus 2 times 4 8 minus 4 times 2 8 times 3 አለ። ከዛ ይሄ ምንድነው የምናደርገው? ይሄ 0 ይሆናል። 4x ይሄ ስንት ነው? 24 ነው። ማይነስ 24 እዚህ ጋር ስንት ነው? ማይነስ 8 ይሆናል ማለት ነው። ይሄ የመጀመሪያው ጥያቄ ነው። ሁለተኛው ምንድን ነው? 2y ስኩዌር ፕላስ x ማይነስ y ስኩዌር 4 ኤክሳችን ስንት ነው? 5 ኤንድ ዋይ ስንት ነው? 2 ይሆናል። ይሄ እንዴት ነው የሚሰራው? በቀላሉ ዋያችን ኦልሬዲ ሰጥቶን ያለው ዋይ ስንት ነው? 2 ነው። ታይምስ 2 ዘ ሆል ስኩዌራችን አለ እንዳረሱ። ኤክስ ማይነስ ዋይ አለ። ኤክስ ስንት ነው? 5 ዋይ ስንት ነው? 2 the whole square። ስለዚህ ያለው ምንድነው የምናደርገው? 2 times 2 4 into square plus 5 minus 2 3 ስኩዌራችን አለች። ከዛ ምንድነው የምናደርገው? ይሄ ስንት ነው? 4 ይሄኛው ስንት ነው? 16 ሲደመር 9 9 ከዛ ምንድነው የምናደርገው? ይሄ እንደምራን ቃታ ይሄ ሲደምር ስንት ነው የሚመጣው? ይሄ 25 ይመጣል። 25 ይሄ እንዲህ ማስታወስ ስለማንችል ምንድነው የምናደርገው? ስኩዌር ሩት እንጠቀማለን። 25 እናስገባለን ስኩዌር ሩት ውስጥ። ይሄ ስንት ነው? 5 ሆኖ ይወጣል ማለት ነው ከስኩዌር ሩት። ስለዚህ ኢዝ አወር አንሰር። ሌላ ምንድነው? A 4 B 5 and C 6 and D is 2. Sorry, this our question is A plus BC square over D. ከዛ ይሄው እንዴት ነው የምንሰራው? ቀጣ ማስገባት ነው። ቀላል ነው። ያቺ ስንት ነው? 4 ሲደመር ቢ ስንት ነው? 5 እንቱ ሲያችን ስንት ነው? 6 አለ the whole square over ዲ ስንት ነው? ዲ 2 ነው። 2 እናደርጋለን። ቀላል ነው። ከዛ ምንድነው የምናደርገው? ቀጣውን መደመር ነው። ኤና ኤ ስንት ነው? 9 ነው። መጀመሪያ ይሄኛው መደመር አለብን። 4 ሲደመር 5 ይሄ ስንት ነው? 36 ስኩዌር ነው ይወጣል። እዚህ ጋር እሱ 2 ይሆናል። ከዛ ምንድነው የምናደርገው? ቀጣውን ምንድነው የምናደርገው? 4 plus 5 into 6 square ነው ኦቨር 4 አለ
ስለዚህ 4 ሲደመር 180 ኦቨር 2 አለ። ይሄ እንዴት ያደርግ ነው? ይሄ 36 ነው። 36 እና ይሄ ላይ ስንት ነው? 9 ነው። ይሄ መጣ። ከዛ 4 እና 180 ስንት ነው? 184 ኦቨር 2 ይመጣል። ከዛ ይሄ ምንድን ነው አድርገው በቀላሉ እናካፍላለን። አይ ቲንክ 99 ነው መሰለኝ። ሶሪ 92 ኦቨር 2 ይመጣል። 92 ይመጣል። ይሄን ለማረጋገጥ ምንድን ነው የምናደርገው? ለማረጋገጥ 92ን በ2 እናባዛለን። ቀጥታ ይሄኛው የኛ ልክ ነው ወይ የሚለው ይሄ ላይ ስንት ነው? 4 ነው። 9 ጊዜ 2 18። ስለዚህ 184 የኛ አንሰራችን ነው ማለት ነው። ስለዚህ አንሰር ሳይሆን ጀስት ለማረጋገጥ ማለት ነው። ሌላው ምንድነው? ሌላ ጥያቄ ምንድነው? a plus b into c ሁለት ነገር ነው። አሁን ይሄን እንሰራለን። ቀጥታ ኦቨር a plus ምንድን ነው ያለው? b እናደርጋለን ማለት ነው። ይሄ ቀጥታ እንደምናደርገው አሁን ማስገባት ነው። ኤያችን ስንት ነው? የኛ ኤ ስንት ነው? ይሄን ጥያቄ ወደዚህ እናመጣለን። ኤያችን ስንት ነው? 4 ሲደመር ቢያችን ስንት ነው? 6 አይደል? ከዛ ብራኬት እንዘጋለን። ሲያችን ስንት ነው? ሶሪ b is 5 or c is what? 6 then the whole square እናደርጋለን። ኦቨር ኤያችን ስንት ነው? 4 ሲደመር ቢ ስንት ነው? 5። ስለዚህ ቀጥታ ምን እንደምናደርገው እንደቀደሙ ቀጥታ መደመር ነው። ስኩዌር ነው። ይሄ ስንት ነው? 54 ስኩዌር ኦቨር 9 ይመጣል። ይሄ ስንት ነው? 2.9 16 ኦቨር 9 ማለት ነው። ስለዚህ 324 ይሄ እንዴት መጣ ካላችሁ 324 ይሄ እንዴት መጣ? 54ን በ2 ታባዙ ያ ማለት 54 ታይምስ 54 ስንት ነው? ይሄን እናመጣለን። ይሄን የመጣውን በ9 እናባዛለን እናካፍላለን። አካፍለን ምንድነው የምናመጣው? 324 እናመጣለን ማለት ነው። ምንድነው መጀመሪያ 4 ሲደመር 5 ለሆል ስኩዌር 6 ስኩዌር ይሄ ስኩዌር ስንት ነው? 36 ከዛ ከዚህ ጋር አባስተን ይሄን አመጣን። ይሄ ደግሞ ምንድነው? ስኩዌር አለች 54 ስኩዌር ስንት ነው? 2916 ኦቨር 9 አለች። ከዛ ይሄን ለዚህ ስናካፍል 324 መጣ። ስለዚህ 324 is our answer. I'll give you one question for next time. B is 8k over r plus 2m square over 2. Our k is what? Minus 3 and m is what? Minus 3 and r is what? 25 is for you. ስለዚህ ይሄ ለቀጣይ ሰምተናል። የዛሬው ክላስ ይመስል ነበር።